ኦኬ ሰላም ሰላም እንዴት ናችሁ? በጠየቃችሁኝ መሰረት ዛሬ ደግሞ ፓርት ቱን ባለፈው የሰራሁትን የሎጂክ ፓርት ቱ ጥያቄ ይዤ መጥቻለሁ ማለት ነው። ጥያቄዎችን በስነ ስርዓት ዙም እያደረጋችሁ አንብቡ። እኔም ደግሞ አነብላችኋለሁኝ ማብራሪያ በቻልኩት ያክል እሰጣለሁኝ። እንዲሁ ደግሞ አስተያየት ሀሳብ አስተያየት ካላችሁ ጥያቄ የምሳተው ካለ ትነግሩኛላችሁ ማለት ነው። ያው ሎጂክ እንደመሆኑ መጠን ክሪቲካሊ መስራት አለብን። ኦኬ እንጀምራለን ማለት ነው። አመሰግናለሁ። ኦኬ አንደኛ ጥያቄ ምን ይላል? ኦል ሶል ኦኬ ያው ከምርጫው ነው እንትን ያልነው አንደኛ ብዬ ሳይሆን አንደኛ መጀመሪያ ስለሰራሁኝ አሁን 12ኛ ደረጃ ላይ ነው 12ኛ ጥያቄ ላይ ደረስኩ ማለት ነው። 12ኛ ጥያቄ ኦል ሶልደርስ አር ፓትሪዮትስ ይላል። ኖ ኖ ትሬተርስ አር ፓትሪዮትስ ዜርፎር ዘ ትሬተርስ አር ሶልጀርስ ዚስ አርጉመንት ኢዝ ይልና ምንድነው የአርጉመንቱን እንትን ነው እየጠየቀን ያለው ቫሊድ ነው ኢንቫሊድ ነው ስትሮንግ ነው ዊክ ነው የሚለውን እንድናብራራለን ነው ማለት ነው የሚጠይቀን። በዚህ ጊዜ ምንድነው በ ኦኬ እና ምንድነው የሚሆነው ጥያቄው ማለት ነው። ምንድነው የሚሆነው እያንዳንዱን ነገር አስረዳለሁ ማለት ነው። ቫሊድ አርጉመንት ነው። እንዴት ነው ቫሊድ የሚሆነው? በቫሊድ ጊዜ ዲዳክቲቭ አርጉመንት ዚስ ኢዝ ኤ ዲዳክቲቭ ቫሊድ አርጉመንት ነው። በዛን ጊዜ ምንድነው እንዴት ነው ዲዳክቲቭ እና ቫሊድ አርጉመንት የሆነው? እንደምታውቁት ህጉ ላይ ኢፍ ዘ ፕሪሚስ አር ትሩ ዘ ኮንክሉዥን ሎጂካሊ መስት ቢ ትሩ ነው የሚሆነው። ፕሪሚሱ ትሩ ነው እንደዚሁ እና ደግሞ እንትኑም ኮንክሉዥኑም እንደዚሁ ትሩ ነው ማለት ነው። በዛ አማካኝነት ስለዚህ መልሱ ኤ ነው ቫሊድ አርጉመንት ነው ማለት ነው። ወደ 13ኛው ጥያቄ እደርሳለሁ በእኛ እንትን ሁለተኛ ማለት ነው። 13ኛ ጥያቄ ምን ይላል? which one of the following is not an argument ነው የሚለው። በኤ ኮለም ኤ ላይ ምን ይላል? I was sick on Thursday ይላል ማለት ነው። እንደዚሁ I had a cold therefore I could not come to work ይላል ማለት ነው። እንደዚሁ ያያችሁት ምንድነው ጥያቄ የሚለው አርጉመንት ያልሆነ የትኛው ነው የሚለው። ካትስ አር ዲሳይል አኒማልስ ይላል። እንደዚሁ ዲሳይል አኒማልስ ዱ ኖት ቢት ዜርፎር ካትስ ዱ ኖት ቢት ይላል ማለት ነው። የተያዘ ነገር ነው። ፖሊስሜን ዌር ሄልሜትስ ሂንስ ጆን ኢዝ ኖት ኤ ፖሊስሜን ቢኮዝ ሂ ዳዝንት ኖት ዌር ኤ ሄልሜት ይላል ማለት ነው። ዲ ላይ አበበ ወዝ አት ዘ ግሮሰሪ ስቶር አት 2 o'clock ማለት ነው። ዞስ ሂ ኩድ ኖት ቢ ዘ መርደር ቢኮዝ ዘ መርደር ወዝ ኢን ዘ ቤል ታወር አት 2 o'clock ማለት ነው። ጥያቄ ስለማይታየኝ ነው እንደ ቻልኩ አድርጌ አንብቤያለሁ ማለት ነው። ወደ መልሱ ስንገባ ምንድነው አርጉመንት መጀመሪያ ምንድነው አርጉመንት ምንድነው የሚያቀርበው? ፕሮቫይድስ ሪዝን ነው የሚያቀርበው ቱ ሰፖርት ኤ ኮንክሉዥን ዛት ኢዝ ደብት። ለምሳሌ የሆነ ሪዝን ያቀርባል ጥርጣሬ ለሆነ ያቀረብከው ነገር እንደዛ ነገር ኮንክሉዥን ያቀርባል የሆነ ትንትን ለምሳሌ ደብት ማለት እንትን ነው ጥርጣሬ ማለት ነው። ለሆነ ምናልባት እንደዚህ ይሆናል ለሚለው ነገር ለዛ ነገር ምን ያደርጋል ኮንክሉዥን መደምደሚያ ይሰጣል ማለት ነው። አርጉመንት ይሄ ነው። አን ኤክስፕላኔሽን ደግሞ የሚባለው ነገር አርጉመንት እና ኤክስፕላኔሽን መለየት አለባቸው። አን ኤክስፕላኔሽን ፕሮቫይድስ ሪዝን ያቀርባል እንደዚሁ ዘ ሴም ቱ አርጉመንት ማለት ነው። ልክ እንደ አርጉመንት ሪዝን ያቀርባል። ልዩነቱ ምንድነው? ፎር ሰምቲንግ ዛት ኢዝ ኦልሬዲ አክሴፕትድ አስ ትሩ ኦልሬዲ አክሴፕት ተደርጎ ለተያዘው ነገር ለዛ እንትን ያደርጋል ኤክስፕላኔሽን ያቀርባል። ይሄንኛው ግን አርጉመንት ግን ምንድነው የሚያደርገው? ሪዝን ነው የሚያቀርበው። ሪዝን ያቀርባል። ለምንድነው የሚያቀርበው? ቱ ሰፖርት ኮንክሉዥን ዛት ኢዝ ደብት ለጥርጣሬ ላለበት ነገር ሰፖርት ለማድረግ ፕሮቨንትን ያደርጋል። ይሄ ሪዝን ይሰጣል ማለት ነው። ኤክስፕላኔሽን ደግሞ ያው ሪዝን ይሰጣል። ይሄም ግን ለምንድነው ያ ነገር መጀመሪያ ለሱ ሪዝን የሚሰጥበት ነገር ትሩ ሆኖ ተቀበሉታል ማለት ነው። ሶ አሁን እነዚህ አማራጮች ስናይ የመልስ የሚሆነው ኤ ነው። እንዴት ነው መልስ የሚሆነው? ኤ ላይ ያለው ነገር አይ ዋዝ ሲክ ይላል ኦን ተርስዴይ ሐሙስ ላይ ታምሜ ነበረ። አይ ሃድ ኤ ኮልድ ጉፋን ይዞኝ ነበር እንደዛ ማለት ነው። ዜርፎር አይ ኩድ ኖት ካም ቱ ወርክ ስለዚህ ወደ ስራ መምጣት አልቻልኩም ነበር ነው የሚለው። ዚስ ፕራይመሪሊ ኤክስፕሌንስ ዋይ ዘ ፐርሰን ኩድ ኖት ካም ቱ ወርክ ለምን ስራ እንዳልመጣ ያስረዳል ማለት ነው። አሲዩሚንግ ዘ ፋክት ዘይ ዲድንት ካም ቱ ወርክ ኢዝ ኦልሬዲ ናውን ኦር ሬዲ አክሴፕትድ ስራ አለመምጣቱ ሰውየው የታወቀ ነው። በቃ ስራ እንዳልመጣ የታወቀ ነው። እና ምን ልላችሁ ፈልጌ ነው
ኤ ላይ የሆነው ነገር አርጉመንት አይደለም። እንዴት ነው አርጉመንት ያልሆነው? assuming the fact they didn't come to work is already known already accepted ስራ ለመምጣቱ የሰውዬ ታውቋል መጀመሪያ እና ለታወቀው ነገር ስራ ላለመምጣቱ የታወቀው ነገር ኤክስፕሌን እያደረገ ነው። ስራ ያልመጣሁት ለዚህ ምክንያት ነው፣ እንደዚህ እያለ ነው። ይሄ ሌላዎቹ ግን እንትን ነው የሚያደርጉት፣ አርጉመንት ናቸው፣ ለጥርጣሬውን ኤክስፕሌን የሚያደርጉት። ይሄኛው ግን ምንድነው እንትን ነው፣ ኤክስፕላኔሽን ነው። ዚህ ዘ ሞስት ላይክሊ ካንዲዴት ፎር አን ኤክስፕላኔሽን ራዘር ዛን አርጉመንት። ከአርጉመንት የተሻለ ኤክስፕላኔሽን ያሳያል ማለት ነው። እሺ 14ኛ ጥያቄ which of the following is wrong regarding conditional statement in logic ማለት ነው። ሎጂክ ውስጥ ሮንግ የሆነ ኮንዲሽናል ስቴትመንት የትኛው ነው የሚለው ኤ ላይ ኢት ኤክስፕረስስ ዲያሌክትሪካል ሪሌሽንሺፕ ቢትዊን ሰፊሽንት ኤንድ ነሰሰሪ ኮንዲሽን ይላል። ቢ ዘ አንቲሲደንት ኦፍ ኮንዲሽናል ስቴትመንት ኢን ኤ ሰፊሽንት ሪዝን ፎር ዘ ኮንስኩዌንት ማለት ነው። ሲ ዘ ኮንስኩዌንት ኦፍ ኮንዲሽናል ስቴትመንት ኢዝ ኤ ነሰሰሪ ኮንዲሽናል ፎር ዘ አንቲሲደንት ይላል ማለት ነው። ዲ ነን ይላል። ኮንዲሽናል ስቴትመንት በምንድን ነው የሚቀመጠው? በፒና በኪው ለአርጉመንት ለምሳሌ በእንትን ማለት ኮንዲሽናል ሆኖ ቢቀመጥ ኢፍ ፒ ይልና ኮማ አድርጎ ዜን ኪው ይላል ማለት ነው። አስዩም አድርጉ ኢፍ ፒ እና ኮማ አድርጎ ዜን ኪው ቢሆን የመጀመሪያ ከኮማው በፊት ያለው ፒ ብለን ብናስበው ፒ ኢዝ ዘ ሰፊሽንት ኮንዲሽን ፎር ኪው። ኪው ለመኖሩ ከኮማው በፊት ያለው ነገር ሰፊሽንት ኮንዲሽን ነው። ቀጣኛው ከኮማ በኋላ ያለው ነገር ለመኖሩ ከኮማ በፊት ያለው ምንድነው? ሰፊሽንት ኮንዲሽን ነው። ከኮማ በኋላ ያለው ደግሞ ኪው ብለን የወሰድነው ነገር ኢዝ ዘ ነሰሰሪ ኮንዲሽን ፎር ፒ ማለት ነው። ፒ ለመኖሩ ደግሞ ይሄንኛው ምንድነው? ከኮማ በኋላ ያለው ነገር ነሰሰሪ ኮንዲሽን ነው። ሰፊሽንቱ ፒ ነው፣ ነሰሰሪው ደግሞ ኪው ነው ማለት ነው። ሶ ምን ይሆናል ማለት ነው? በዛ አማካኝነት ዛ አንሰር ቢ ነው የሚሆነው ማለት ነው። እንደዚሁ ቢ ላይ ምንድነው? ዘ አንሲደንት ኦፍ ኮንዲሽናል ስቴትመንት ኢዝ ኤ ሰፊሽንት ኤንድ ነሰሰሪ ኮንዲሽን የሚለው እንደዚሁ ይሆናል ማለት ነው። እንዴት ነው ይሆናል ስላችሁ ይሄ ፎልስ ስቴትመንት የሆነው ማለት ነው። ሌላው እንደዚህ ሆነና ዘ አንሲደንት ኦፍ ኮንዲሽናል ስቴትመንት ኢዝ ኤ ሰፊሽንት ኤንድ ነሰሰሪ ኮንዲሽን የሚለው ፎልስ ነው ማለት ነው። እንዴት ነው ፎልስ የሆነው? ዘ አንሲደንት ኢዝ ፒ ቢሆን ኤ ሰፊሽንት ኮንዲሽን በት ኢት ኢዝ ኖት ነሰሰሪ አይደለም ኮንዲሽን ፎር ዘ ኮንስኩዌንት ኪው ማለት ነው። እንትን ነው ሰፊሽንት ነው እንጂ ኮንዲሽን ነሰሰሪ አይደለም ማለት ነው። እሱ ነሰሰሪ እና ሰፊሽንት ነው፣ ሁለቱንም ይዞታል። እሱ አይሆንም ማለት ነው። ኦኬ 15ኛ ጥያቄ which one of the following statement is false ይላል ማለት ነው። ኤ ላይ all valid argument with true premise must be sound መሆን አለባቸው ይላል። all valid argument with true conclusion must be sound መሆን አለባቸው ይላል። ቢ ላይ ሲ ላይ ደግሞ every invalid argument contains false premise or false conclusion መያዝ አለባቸው። ዲ ላይ ደግሞ a deductive argument having all true premise and false conclusion is always invalid ይሆናል ማለት ነው። ዲ ቢ እና ዲ ነው ይላል። ኢ ማለት ነው ቢ እና ዲ ነው ይላል። ኤፍ ደግሞ ኦል አክሴፕትድ ኤክሴፕት ዲ ይላል ማለት ነው። መልስ ላይ ስንመጣ ቢ ነው የሚሆነው። ለምንድን ነው? ኢት አድሬስ ኤ ቬሪ ኮመን ሚስ አንደርስታንዲንግ ኦፍ ሳውንድነስ ማለት ነው። ሳውንድነስ ለመሆኑ ሚስ አንደርስታንድ ስላለበት መልስ ቢ ነው ማለት ነው። እሺ 16ኛው ላይ ስንመለከት which one of the following is correct ይላል ማለት ነው። every unconjugate argument has at least one false premise ይላል። ቢ ላይ ደግሞ all arguments having only true premise are conjugate ይላል። ሲ ደግሞ every unsound argument has at least one false premise ይላል። ዲ if all of the premise of an argument are true then it is sound ማለት ነው። ኢ every valid argument with a true conclusion must have a true premise ይላል ማለት ነው። በስታንዳርድ ሎጂክ እንትን ከሆነ ምንድነው እነዚህ የተመረጡ የሰጡት እንትኖች አማራጮች ልክ አይደሉም ነው የሚለው። all listed options appear to be incorrect ነው የሚሆነው based on standard logical definition ማለት ነው። logical definition is correct ነው። ይሄ this question ምንድነው ቦነስ መሆን አለበት ማለት ነው። ጥያቄ 17ኛ ጥያቄ ላይ ምን ይላል? which one of the following statement is correct about logic ማለት ነው። የትኛው ነው ኮሬክት ነው ስለ ሎጂክ የሚያለው? it primarily aims at criticizing other
አዘርስ አርጉመንት ቤዝድ ኦን ራሽናል ኤንድ ሶሊድ ኤቪደንስ ይላል ማለት ነው። ቢ ላይ ኢት ኢዝ ዋን ኦፍ ዘ ቶልስ ዛት ፊሎሶፈርስ ኢኩፕ themselves with to do their business. C. It has no interest in dealing non-argumentative passages of any sort ማለት ነው። in some cases it is not imperative to have logic to do philosophy. ይህ ደግሞ none of the above ይላል ማለት ነው። ይሄ ጀስት ቀላል ጥያቄ ነው። መልሱ የሚሆነው ቢ ነው ማለት ነው። ምን የሚለው it is one of the tools that philosophers equip themselves with to do their business የሚለው ላይ ይሆናል ማለት ነው። ትሩ የሚሆነው እሱ ነው። ኦኬ የምርጫ ፓርቱን በዚህ ጨርሰናል። ቀጣዩ ምንድነው የሚሆነው? ጀስት እንደ ትሩ ፎርስ አይነት ነገር ነው። ግን የሚሆነው ምንድነው? ራይት ኤ ኢፍ ዘ ፓሴጅ ኢዝ አርጉመንት ከሆነ ኤ ጻፉ ነው የሚለው። እንደዚሁ ደግሞ ራይት ቢ ኢፍ ዘ ፓሴጅ ኢዝ ነን አርጉመንት ካልሆነ ደግሞ እንደዚሁ ቢ ጻፉ ነው የሚለው ማለት ነው። ፓሴጁን አንብበን አርጉመንት ነው አርጉመንት አይደለም እያልን ኤ ቢ የሚለውን መልስ እንመልሳለን ማለት ነው። ኦኬ 18ኛው ጥያቄ ምን ይላል? ዘ ኤዲስ ቫይረስ ኬዝስ ሲክነስ ኤንድ ዴዝ ቢኮዝ ኢት infects certain white blood cells called T cells, and those cells are essential to the body's immune system ይላል ማለት ነው። ይሄ መልሱን ስናየው ቢ ነው የሚሆነው። እንዴት ነው ቢ ማለት ንን አርጉመንት ነው የሚሆነው። እንዴት ለምንድን ነው ሲባል this passage explains why the Aedes virus causes sickness ወደ ኤዲስ ቫይረስ እንዴት ሲክነስ እንዳመጣ ነው የሚያስረዳን ያለው ኤክስፕሌን እያደረገ ያለው ኤንድ ዴዝ እንዴት ሞት እንዳመጣ ነው። ራዘር ዛን ትራይንግ ቱ ኢምፕሩቭ ዛት ኢት ዳዝ ምን እንደሆነ አይገልጽም። የሆነ ደብትን አይደለም የሚያመጣው ኤክስፕላኔሽን ነው። ስለ ሞር ይሄ ነገር ስለ ኤክስፕላኔሽን ስለሚቀርብ ሶ ኤክስፕላኔሽን እንለዋለን ማለት ነው። ይሄ ማለት ነን አርጉመንት ነው ቢ ነው ማለት ነው። 19ኛ ጥያቄ ዘ ጄኔቲክ ሞዲፊኬሽን ኦፍ ፉድ ዘ ጄኔቲክ ሞዲፊኬሽን ኦፍ ፉድ ኢዝ ሪስኪ ቢዝነስ. Genetic engineering can introduce unintended changes into the DNA of the food producing organism, and those changes can be toxic to the consumer ይላል ማለት ነው። ፓሴጁ የሚያሳየው ይሄ ምንድነው? ሴትስ ኮንክሉዥን ነው። ኮንክሉዥን እያመጣ ነው የሚያሳየው ያለውን ነገር ወደ ኮንክሉዥን እየወሰደ ነው የሚያሳየው ማለት ነው። እና ስለዚህ ይሄ አርጉመንት ነው ኤ ነው የምንለው ማለት ነው። አሁን እዚህ ጋር ኢንቱ ዘ ዲኤንኤ ኦፍ ዘ ፉድ አለ ፕሮዲውሲንግ ኦርጋኒዝም አለና ዲስ ቼንጅስ ካን ቢ ቶክሲክ ዘ ኮንሱሚንግ። 20ና የመጨረሻ ጥያቄ ይላል ጋዲስ ኦምኒሴንት ይላል ማለት ነው። ኢት ፎሎውስ ዛት ጋድ ኢዝ ኦል ፓወርፉል የሚለውን ይዛል ማለት ነው። ይሄ ፓሴጅ እንደዚሁ አርጉመንት ነው። እንዴት ነው? ዚስ ፓሴጅ ፕሬዘንትስ ፕሪሚስ ነው የሚያሳየው። ጋዲስ ኦምኒሴንት የሚለው በፕሪሚስ እንዳለው ነው። ኤንድ ዩዝስ ኮንክሉዥን ኢንዲኬተር ተጠቅሟል። በአንደኛው ኮንክሉዥን የምንለይበት መንገድ ኮንክሉዥን ኢንዲኬተሮች መጠቀምም አንዱ ነው። ይሄንን የሚያዙ ኮንክሉዥን ኢንዲኬተሮች ላይ የሚታየው ኢት ፎሎውስ ዛት የሚለው ማለት ኢት ፎሎውስ ዛት ጋድ ኢዝ ኦል ፓወርፉል የሚለው ይሄ ኮንክሉዥን ተጠቅሟል ማለት ነው። ቱ ድራይቭ አናዘር ስቴትመንት ቀጣዩ ስቴትመንት እንዲያመጣው ምን የሚለውን ጋድ ኢዝ ኦል ፓወርፉል ፍሮም ኢት የሚለው ፓወርፉል የሚለው እንዲያመጣው ማለት ነው። ሶ አርጉመንት ነው እንላለን ማለት ነው። ኦኬ ቪዲዮ ከተመቻችሁ ላይክ አድርጉልኝ። ቀጣይ የምሰራቸው ቪዲዮዎችን እንዲደርሷችሁ ሰብስክራይብ አድርጉ። ጥያቄ አስተያየት ካላችሁ እንትን በሉኝ አስቀምጡልኝ ማለት ነው። ጥያቄ ካላችሁ እንደዚሁ መልካም ጎን ካላችሁ ይሄ አበረታቱ ደስ ይለኛል፣ እንድሰራ ያበረታታኛል ማለት ነው። በተረፈ ሌላ ቪዲዮዎችን እንዲደርሳችሁ እንደነገርኳችሁ ሰብስክራይብ አድርጉ። አመሰግናለሁ። ደህና ቆዩልኝ። መልካም ፈተና መልካም ሁሉ እመኝላችኋለሁ። ደህና ሁኑ።